አሁን ተነሽ ቀስ በይ ብቻሽን ጥዬሽ ጠፋሁ አይደል? ብዙም እኮ አልቆየህም። እንዴት ነው ሄድክበት ቀናክ? ባክሽ ሌላ ሰው እኮ ቀጠርንበት አሉ። እስኪ ደግሞ ነገ ሲቤን ይዤ ሌላ ቦታ ሞክራለሁ። አታስብ፣ ፈጣሪ ያውቃል። ለምንድን ነው አስቀምጬልሽ የሄድኩትን ያልበላሽው? ስመጣ አብረን እንበላለን ብዬ እኮ ነው። እንዴ አንተስ? እኔ እኮ እዛ ልወዳደር የሄድኩበት ቦታ ምግብ አዘጋጅተው ነበር። እዛ በልቼ ነው የመጣሁት። የሆነ ነገር ጠይቀህ ብዬ ተውኩት። እንዴ ለምን? አይቶ ሌላ ጊዜ ይደርሳል። እናት ሞት ትጠይኛለሽ። ምንድን ነው ንገሪኝ። ሰዋት አምሮኝ እና ይሄን ለመናገር ነው የተጨነቅሽ? ችግር የለውም አሁን ይዤልሽ እመጣለሁ። እሺ ማንኛውንም ስራ ቢሆን እሰራለሁ። እንግዲህ እኛ ጋር ያለው እንጨት መፍለጥ ነው። ትሰራለህ? እሱ እሺ እሰራለሁ። ይኸው እንግዲህ መጀመር ትችላለህ። እሺ ወንድሜ እንጨቱ እንደዚህ አይፈለጥም። ስጨፈጭፈው ነው ያልኩኝ። ዝም ብዬ አላም ፈርቼ ልስጥ። ምን ልስጥ ወንድሜ? አሳ ፈልጌ ነበር። ስንት ነው? ኪሎ 600። ስንት ልስጥ? በቃ እኔ የምልህ ችግር የለም። ስንት ነው ያስከኝ? ካልከው ዋጋ በጣም ያንሳል። ሚስቴ ነፍሰ ጡር ነች። አማረኝ ብላ ነው። ፈጣሪ በሰላም ይገላል። ችግር የለውም። በጣም አመሰግናለሁ። እሺ ግድ የለም ይዘው ለሌላ ነገር ነው። እሺ ፈጣሪ ምን ሆነክ ነው? ለምን ተነሳክ? አይ ለሽንት ተነሳውኝና አባ እየዋሻኝ ነው። እንቅልፍ እንኳን እኮ እየተኛክ አይደለም። አንተ እንደዚህ መሆንክ ምን ያህል እንደሚያስጨንቀኝ ታውቃለህ? የኔና ዝም ብለሽ እኮ ነው። እኔ ምንም አልተጨነቅኩም። ለምንድን ነው እንደሩቅ ሰው የምታይኝ? ማንን? አንቺን? ብዙ ነገሮችን ለኔ ብለህ እየተጎዳ እንዳግዝክ እንኳን አትነግረኝም። እንዳትጨነቂብኝ እኮ ከዛ የመሰለ ህይወት ውስጥ አውጥቼሽ እዚህ ሁሉ ችግር ውስጥ የከተትኩሽ እኮ እኔ ነኝ። አባት ሁለተኛ እንደዚህ እንዳትል። አንተ ምንም አላጠፋህም። የገባንበትን ችግር ተባብረን እንወጣዋለን። አዎ አብረን እንወጣዋለን። ምንድነው ለ50 ሺህ ብር እንደዚህ መሆን? ይሰጣል በለው። እንደውም አካውንቱን አውላክልኝ እኔ ልክለታለሁ። እሺ የእናቴ ልጅ ምን እያልከኝ ነበር? ቃል ችግር ላይ ነው። አሁን ነው እንዴ ችግር ላይ መሆንን ያወቀው? ለዛች መናጢ በላይ ቤተሰባችንን ክብር ካዋረድ ጊዜ ጀምሮ ነው ችግር ላይ ወደቅከው። በማን ይወጥ? በዚህ ከቀጠልኩ ልጄ ሚስቴ የሚሞቱብኛል። እባክህ ስቲፍ ከግሬ ላይ ተነስ። ከሷ ጋር ያለህን ግንኙነት እስካላቆምክ ድረስ ምንም እድል የለህም። ከቻልክ ደግመህ እንዳታገኘኝ።
አቤላ አንድ ልጅ መታ በር ላይ እየጠበቀች ነው። ማነች? እኔ እንጃ ግቢ ብላት እምቢ አለች። እሺ አንቺ ነሽ እንዴ? ለምን አልገባሽ? አይ እዚህ በኖር ይሻላል ብዬ። እሺ ምንድነው? አቤላ አቤል መስገን እየበረታሽ ነው ልጄ? እየበረታው ነው። ጭንቃ ማላጇ በሰላም ትገላግልሽ። አሜን። ልጄ ፈልጌህ ነበር። እሺ መጣሁ። እሺ ልጄ የቤት ኪራዩን 3 ወር ሙሉ ዝም አልኳችሁ። ታውቃለህ እኔም የምተዳደረው በሱ ነው። ይገባኛል ያላችሁበት ችግር፣ ግን እኔም ቸገረኝ። ልክ ኖት ማዘር። እስካሁንም ስለታገሱን ፈጣሪ ያክብርልን። እስከ ነገ ብቻ። ነገ ከየትም አምጥቼ ስጦታለሁ። እሺ ልጄ እንግዲህ እጠብቅሃለሁ። ደህና ዋል። አረ ጓደኛዬ እባክህ የሆነ ነገር ያዝ። እሺ ባይሆን እንኳን ሲንግል ይምጣልህ። አይ ይቅርብኝ አቤል። እምቢ ካልከኝ ምን አደርጋለሁ? እንደ መስቀል ወፍ እልም ብለህ ጠፋህ እኮ። አቤላ በጣም ችግር ላይ ነኝ። ባለቤቴ ነፍሰ ጡር ነች። እቤት ውስጥ የሚላስ የሚቀመስ የለም እኮ። ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸገረው? ከፋሚሊ ጋር የተፈጠረውን ነገር ታውቃለህ አቤላ። በጣም ቸግሮኝ ነው የመጣሁት። የሆነ ብር አበድረኝ። ቢኖረኝ እኮ ምን ችግር ነበር? እኔ ራሱ እኮ ከማልበደር እያልኩኝ ነው የመጣኸው። እሺ አመሰግናለሁ። የቤተሰቦቹ ሀብት እዛ አፉን ከፍተው እየጠበቀ እኔን መቶ ብድር ይጠይቃል? ምን አይነቱ ደፋር ነው! እናት ጥዬሽ ጠፋሁ አይደል? አሁን አይደል እንዴ ወጣው? እኔ አባት ምንድነው ፊት ደግሞ በጣም ተቋቋል። የተጨነክ ነው አይደል? ኧረ አልተጨነኩም። አንቺ እኮ በስስት ስለምታዩኝ ነው። ምንድነው እናት? ከየት አምጥተሽ ነው? ያመጣሁበት ምን ያደርግልሃል? ዝም ብለህ ተቀበለኝ። እንዴት ነው ዝም ብዬ የምቀበልሽ? ሀብሌን ሸጬው ነው። እናት አታድርጊው። እና እንደዚህ ስትጨነቅ ዝም ብዬ እጄን አጣጥፌ መቀመጥ አለብኝ? እናት እሷ ብል ለእኔ ምን ማለት እንደሆነ ታውቂያለሽ። እኔ ብሩ ኬትም ገብቼ ቢሆን አመጣው ነበር። እኔ አባት እኔ ያለው አይደለ ከሀብሉ በላይ ሲኖር ሌላ ጊዜ ትገዛልኝ ነበር።